መስማት የተሳናትን ያፈቀረው ወጣት። ፊልሙ ሲጀምር ማይክ በሃይስኩል ትምህርት ቤት ላይፉ ላይ ብቸኝነቱን በማሳየት ነበር። ሰዎች እንደማይቀርቡትና ሰላም ሲላቸው እንኳን ዝም ይሉታል። በተለያዩ የትምህርት ቤት ፓርቲዎች እንኳን እሱን ተጋባዥ አያደርጉትም ነበር። አንድ ቀን ማይክ በመናፈሻው ውስጥ በድንገት መታ አጠገቡ የተቀመጠችውን ሴት እንደምንም ብሎ ፍርሃቱን አስወግዶ ሊያናግራት ይሞክራል። ንግግሩን በሰላምታ ይጀምራል። ቆንጆዋ ወጣትም ምንም መልስ አልሰጠችውም። ማይክ በድጋሚ እየፈራ ሰላምታ ሰጣት። ዝም አለችው። ቆንጆዋ ሴት ዞር ብላ ፈገግ በማለት ማይክን አየችው። አልሰማሽኝም ነበር አላት። ይህን ማይክ ሲል የልጅቷ ምላሽ በምልክት ቋንቋ ነበር። ማይክ ደነገጠ። ያልጠበቀው ነገር ነበር። ከዛም ማይክ በራሱ ድል እያዘነ ኦ ይቅርታ በቃ አላት። ልጅቷ ግን ከእርሱ ጋር መታወቅን ስለፈለገች ወዲያውኑ በወረቀት ላይ ስሟን ጽፋ ትሰጠዋለች። ማይክም እሱም ስሙን ጽፎ ይግባባሉ። የተዋወቁበትን ቦታም በየቀኑ እየተገናኙ በጽሁፉ ይጀናጀናሉ። አንድ ቀን የፍቅር ጊዜያቸውን በማሳለፍ ላይ ሳሉ በህይወት ዘመኗ መናገር ችላ እንደምታውቅ ይጠይቃታል። እሷም በህይወት ዘመኗ ምንም ተናግራና ሰምታ እንደማታውቅ ገና እንደተወለደች ጀምሮ መስማት ይሳናት መሆኑን ትነግረዋለች። ማይክም በጣም ያዝናል። በጽሁፍ መግባባታቸውን ረስቶ በቃላት እስከሚያጽናና ድረስ መዳን እንደምትችልና ሁሌም ከሷ ጎን እንደሚሆን ይነግራታል። አንድ ቀን ማይክ ሁሌም ከኤሚሊ ጋር የሚገናኝበት ቦታ በመሄድ ሳለ ኤሚሊ ሌላ ወንድ ሊያናገራት ሲሞክርና እሷም ፈገግ ብላ ምላሽ ሰጠው ያል። ማይክልም እያዘነ ወደ ቤቱ ይመለሳል። ቴክስት ስታደርግለት አይመልስላትም ነበር። ክፍል ውስጥ የተለጠፈውን ፕሮም እንዳየ ግን ትዝ ሲለው ጥንድ ሆኖ መሄድ እንዳለበትና ማይክም ስህተቷን ይቅር ብሎ አብሯት ሊሄድ ያስብና ኤሚሊ ወደ ፕሮግራሙ አብራው እንደምትሄድ ሊጠይቃት ይቀጥራታል። ኤሚሊም ወደ ፕሮግራሙ እንሂድ ብሎ ሊነግራት አበባ ይዞ ይላት ይሄዳል። ወዲያውንም ወደ ቦታው ሲሄድ ያልጠበቀው ነገር አየ። ባለፈው ሲያናገራት የነበረው ልጅ ሲስማት አየ። ነገር ግን ማይክ ሲስማት ወዲያውኑ ሲያይ ፊቱን አዝሮ ስለነበረ ያለ ፍላጎቷ መሳሟን አላየም ነበር። በንዴትም ሊሰጣት የነበረውን አበባ ጥሎ ሄደ። በቀጣይ ቀን ማይክ እሷን እያሰበ መማር ሲያቅተው ከክላሱ እንደወጣ ኤሚሊን በድንገት ያያታል። ተናዶም ፊቱን አዝሮ ሲሄድ ኤሚሊም በተዘጋ አንደበቷ ነገሩን ልታስረዳው ትጥራለች። ድንገት መናገር ስትጀምር ማይክ ደንግጦ ዞረ። ያንን የሳማትን ልጅ እንደምትጠላው ትነግረዋለች። ማይክም ድምጿ እንደሚያምር ይነግራታል። ፕሮግራሙ አብራው እንደምትሄድ ሲጠይቃት እሽታዋን በማቀፍ ትገልጽለታለች።